ሰላም፣ ልዩ ሀቦች ነን። በአዲስ አበባ ትምህርት ቢሮ የወጣውንና ከ70 በላይ የስራ ዘርፎችን ያካተተውን የስራ ማስታወቂያ ለመመዝገብና ለማመልከት የሚከተሉትን ቀላል ስቴፖች ይከተሉ። በመጀመሪያ ብሮዘር በመክፈት ወደ ልዩ ሀብ ዶት ኮም ይግቡ። ጆብስ ላይ ፋይንድ ጆብስ የሚለውን ቁልፍ ይጫኑ። ከተዘረዘሩት የስራ ዘርፎች ውስጥ የሚፈልጉትን መርጠው አፕላይ የሚለውን ቁልፍ ይጫኑ። ቀደም ሲል አካውንት ካለው ሎጊን ያድርጉ። አካውንት ከሌለው ወይም አዲስ ተጠቃሚ ከሆኑ ክሬት ልዩ አካውንት የሚለውን ቁልፍ ይጫኑ። በመቀጠልም ኢንዲቪዥዋል የሚለውን በመምረጥ የሚከተሉትን መረጃዎች ይሙሉ። በኢሜይል ወይም በስልክ ቁጥር ለመመዝገብ አንዱን ይምረጡ። የመጀመሪያ ስም፣ የአባት ስም እና የአያት ስም ያስገቡ። የመለያ ስም ያስገቡ። በመቀጠልም የስልክ ቁጥር ወይም ኢሜይል ከላይ በመረጡት መሰረት አንዱን ያስገቡ። ከዚያም የይለፍ ቃልዎን ያስገቡ። የይለፍ ቃልዎን በድጋሚ በኮንፊርም ፓስወርድ ሳጥን ውስጥ ያስገቡ። በስልክዎ ወይም በኢሜይሎ የሚላክልዎትን የማረጋገጫ ኮድ ወይም ቬሪፊኬሽን ኮድ በማስገባት ምዝገባውን ያጠናቁ። አካውንት ከከፈቱ በኋላ አሁን ደግሞ አስፈላጊ ሰነዶችን በመጫን ማመልከቻችንን እንዴት እንደምናጠናቀቅ እንመልከት። በመጀመሪያ የመለያ ስምዎንና የይለፍ ቃልዎን አስገብተው ወደ ሲስተም ይግቡ። የሚፈልጉትን የስራ ዘርፍ መርጠው አፕላይ የሚለውን ቁልፍ ይጫኑ። የሚከተሉትን ማስረጃዎች በቅደም ተከተል ይጫኑ። የትምህርት ማስረጃ ወይም ኤዱኬሽናል ክሬዴንሻል፣ የሙያ ፈቃድ ወይም ፕሮፌሽናል ላይሰንስ፣ የፒጂዲቲ ሰርቲፊኬት፣ የስራ ልምድ ደብዳቤ ወይም ወርክ ኤክስፒሪየንስ ሌተር ከጫኑ በኋላ በመቀጠል የተመረቁበት ዓመተ ምህረት ወይም year of graduation ያስገቡ። የማጠቃለያ ነጥብ CGPA ያመጡት ነጥብ ይጻፉ። በመቀጠልም ኔክስት የሚለውን ቁልፍ ይጫኑ። ከቨር ሌተር ካለው ያስገቡ። ሁሉንም መረጃዎች መሙላትዎን ካረጋገጡ በኋላ ሰብሚት አፕሊኬሽን የሚለውን ቁልፍ በመጫን ማመልከቻውን ይላኩ። እናመሰግናለን። መልካም እድል።